Institute Amharic Basic Course, Unit 37, Basic Sentence for Learning. የእያንዳንዱ ጠቅላይ ግዛት አየር እንደ አዲስ አበባ መልካም ነው? የለም፣ የእያንዳንዱ ጠቅላይ ግዛት አየር የተለያየ ነው። ከኢትዮጵያ የትኛው ክፍል በጣም ይሞቃል? ዝቅታ ማለት ቆላ። አብዛኛውን ጊዜ በቀይ ባህር ዙሪያና በዝቅተኛ ቦታዎች ማለት በቆላው ውስጥ በጣም ይሞቃል። ደጋ ቀዝቃዛ። በከፍተኛ ቦታዎች ማለት በደጋው ቀዝቃዛ ነው። ወይና ደጋ ተስማሚ። በመካከለኛው ቦታ ማለት በወይና ደጋው የሚገኘው አየር ተስማሚ ነው። የክረምት ወራት። ኢትዮጵያ ስንት የክረምት ወራት አሏት? በረዶ። ኢትዮጵያ ውስጥ 2 የክረምት ወራቶች አሉ። ነገር ግን እንደናንተ ክረምት በረዶ የለውም። አይተው ያውቃሉ? በረዶ አይተው ያውቃሉ? አይቼ አላውቅም። የለም፣ እስካሁን ድረስ በረዶ አይቼ አላውቅም። ኃይል በጣም በኃይል ይዘንባል። ኃይለኛ ኃይለኛነት። ንብረት። አዎ፣ አንዳንዴ ኃይለኛ ዝናብ ይዘንባል። ከዝናቡም ኃይለኛነት የተነሣ ወንዞቹ በጣም ይሞሉና ንብረት ያጠፋሉ። አደጋ አደገኛ። አሁን የዝናቡ ወራት ቀርቧል። ስለዚህ ጠቅላይ ግዛቶችን በመኪና እየተጓዝኩ ለማየት አደገኛ ይመስልዎታል? ተራራማ። አውሮፕላን አይሮፕላን ሮፕላን። በክረምት ሆነ በበጋው ኢትዮጵያ ተራራማ አገር ከመሆኗ የተነሣ ብዙ መልካም መንገዶች የሏትምና በአውሮፕላን ቢሄዱ ይሻላል። አየር መንገድ። ለመሆኑ የኢትዮጵያ አየር መንገድ በየጠቅላይ ግዛቱ ዋና ከተማዎች ያርፋል? አዎ፣ በየጠቅላይ ግዛቱ ዋና ከተማዎች ሁሉ ያርፋል። እንግዲያስ በአውሮፕላን እጓዛለሁ። ስላደረጉልኝ እርዳታ አመሰግነዎታለሁ። ጤና ይስጥልኝ። ጤና ይስጥልኝ። መልካም ጉዞ እመኝልዎታለሁ። For fluency. የእያንዳንዱ ጠቅላይ ግዛት አየር እንደ አዲስ አበባ መልካም ነው? የለም፣ የእያንዳንዱ ጠቅላይ ግዛት አየር የተለያየ ነው። ከኢትዮጵያ የትኛው ክፍል በጣም ይሞቃል? አብዛኛውን ጊዜ በቀይ ባህር ዙሪያና በዝቅተኛ ቦታዎች ማለት በቆላው ውስጥ በጣም ይሞቃል። በከፍተኛ ቦታዎች ማለት በደጋው ቀዝቃዛ ነው። በመካከለኛው ቦታ ማለት በወይና ደጋው የሚገኘው አየር ተስማሚ ነው። ኢትዮጵያ ስንት የክረምት ወራት አሏት? ኢትዮጵያ ውስጥ 2 የክረምት ወራቶች አሉ። ነገር ግን እንደናንተ ክረምት በረዶ የለውም። በረዶ አይተው ያውቃሉ? የለም፣ እስካሁን ድረስ በረዶ አይቼ አላውቅም። በጣም በኃይል ይዘንባል? አዎ፣ አንዳንዴ ኃይለኛ ዝናብ ይዘንባል። ከዝናቡም ኃይለኛነት የተነሣ ወንዞቹ በጣም ይሞሉና ንብረት ያጠፋሉ። አሁን የዝናቡ ወራት ቀርቧል። ስለዚህ ጠቅላይ ግዛቶቹን በመኪና እየተጓዝኩ ለማየት አደገኛ ይመስልዎታል? በክረምት ሆነ በበጋው ኢትዮጵያ ተራራማ አገር ከመሆኗ የተነሣ ብዙ መልካም መንገዶች የሏትምና በአውሮፕላን ቢሄዱ ይሻላል። ለመሆኑ የኢትዮጵያ አየር መንገድ በየጠቅላይ ግዛቱ ዋና ከተማዎች ያርፋል? አዎ፣ በየጠቅላይ ግዛቱ ዋና ከተሞች ሁሉ ያርፋል። እንግዲያስ በአውሮፕላን እጓዛለሁ። ስላደረጉልኝ እርዳታ አመሰግነዎታለሁ። ጤና ይስጥልኝ። ጤና ይስጥልኝ። መልካም ጉዞ እመኝልዎታለሁ። For comprehension. የእያንዳንዱ ጠቅላይ ግዛት አየር እንደ አዲስ አበባ መልካም ነው? የለም፣ የእያንዳንዱ ጠቅላይ ግዛት አየር የተለያየ ነው። ከኢትዮጵያ የትኛው ክፍል በጣም ይሞቃል? አብዛኛውን ጊዜ በቀይ ባህር ዙሪያና በዝቅተኛ ቦታዎች ማለት በቆላው ውስጥ በጣም ይሞቃል። በከፍተኛ ቦታዎች ማለት በደጋው ቀዝቃዛ ነው። በመካከለኛው ቦታ ማለት በወይና ደጋው የሚገኘው አየር ተስማሚ ነው። ኢትዮጵያ ስንት የክረምት ወራት አሏት? ኢትዮጵያ ውስጥ 2 የክረምት ወራቶች አሉ። ነገር ግን እንደናንተ ክረምት በረዶ የለውም። በረዶ አይተው ያውቃሉ? የለም፣ እስካሁን ድረስ በረዶ አይቼ አላውቅም። በጣም በኃይል ይዘንባል? አዎ፣ አንዳንዴ ኃይለኛ ዝናብ ይዘንባል። ከዝናቡም ኃይለኛነት የተነሣ ወንዞቹ በጣም ይሞሉና ንብረት ያጠፋሉ። አሁን የዝናቡ ወራት ቀርቧል። ስለዚህ ጠቅላይ ግዛቶቹን በመኪና እየተጓዝኩ ለማየት አደገኛ ይመስልዎታል? በክረምት ሆነ በበጋው ኢትዮጵያ ተራራማ አገር ከመሆኗ የተነሣ ብዙ መልካም መንገዶች የሏትምና በአውሮፕላን ቢሄዱ ይሻላል። ለመሆኑ የኢትዮጵያ አየር መንገድ በየጠቅላይ ግዛቱ ዋና ከተሞች ያርፋል? አዎ፣ በየጠቅላይ ግዛቱ ዋና ከተሞች ሁሉ ያርፋል። እንግዲያስ በአውሮፕላን እጓዛለሁ። ስላደረጉልኝ እርዳታ አመሰግነዎታለሁ። ጤና ይስጥልኝ። ጤና ይስጥልኝ። መልካም ጉዞ እመኝልዎታለሁ።
Questions and answers. የአሜሪካንን አገር ጎብኝተው ያውቃሉ? ወደፊት መጎብኘት እፈልጋለሁ እንጂ ከዚህ በፊት ጎብኝቼው አላውቅም። የአዲስ አበባን ከተማ አቀማመጥ ይወዱታል? ማናቸውንም የከተማ አቀማመጥ ወድጄ አላውቅም። ስለ ልጅዎ ወሬ ሰምተው ያውቃሉ? የለም፣ ሰምቼ አላውቅም። የምትሄዱበትን ቦታ አይታችሁት ታውቃላችሁ? የለም፣ አይተነው አናውቅም። እቆላ ውስጥ ብዙ ጊዜ ኖራችሁ ታውቃላችሁ? የለም፣ ኖረን አናውቅም። ከፍተኛ ቦታ ላይ ለመኖር ፈልገሽ ታውቂያለሽ? የለም፣ ፈልጌ አላውቅም። ቀዝቃዛ ቡና ጠጥተህ ታውቃለህ? የለም፣ ጠጥቼ አላውቅም። የአዲስ አበባ ከተማ አየር እንደ ወይና ደጋ ነው? እኔ አዲስ አበባ ሄጄ አላውቅም። ስለዚህ ስለ አየሩ ልነግርህ አልችልም። በክረምቱ ወራት ወደ አዲስ አበባ ሄዳችሁ ታውቃላችሁ? የለም፣ ሄደን አናውቅም። በአሜሪካ ውስጥ በረዶውን ወድኸው ታውቃለህ? ወድጄው አላውቅም። ኃይለኛ ዝናብ ሲዘንብ አይታችሁ ታውቃላችሁ? አዎ፣ አይተናል። በአሜሪካ ውስጥ የክረምቱን ወራት አይተውት ያውቃሉ? አዎ፣ ባለፈው የክረምት ወራት አሜሪካ ውስጥ ነበርኩ። በዋሽንግቶን ውስጥ መንገድ ጠፍቶህ ያውቃል? አንድ ጊዜ ጠፍቶኝ ነበር። ንብረትህ ጠፍቶብህ ያውቃል? አዎ፣ ጠፍቶብኝ ያውቃል። በቀን ከ50 ብር በላይ አጥፍታችሁ ታውቃላችሁ? አዎ፣ አንዳንዴ እናጠፋለን። የመኪና አደጋ ደርሶብህ ያውቃል? የለም፣ ደርሶብኝ አያውቅም። ተራራ ላይ ሆነ ከተማውን አይተኸው ታውቃለህ? አዎ፣ አንድ ጊዜ አይቼዋለሁ። በአይሮፕላን ሄደህ ታውቃለህ? አዎ፣ ሄጃለሁ። የኢትዮጵያ አየር መንገድ ከኢትዮጵያ ውጭ ሄዶ ያውቃል? አዎ፣ ብዙ ቦታዎች ሄዷል። በእኛ ቤት በኩል ሲያልፉ አይተሃቸው ታውቃለህ? አዎ፣ ባለፈው ቅዳሜ ሲያልፉ አይቻቸዋለሁ። መኪናህን አረንጓዴ ቀለም ቀብተህ ታውቃለህ? የለም፣ ቀብቼው አላውቅም። ራስህን አሞህ ያውቃል? ከአንድ ዓመት በፊት ያመኝ ነበር። ቤታችሁን በዚህ ዓመት አሳድሳችሁት ታውቃላችሁ? አዎ፣ አሳድሰነው ነበር። እንግሊዝኛ ቋንቋ አስተምረህ ታውቃለህ? አዎ፣ 1 ዓመት አስተምሬአለሁ። በአማርኛ አንድ አይነት ድርሰት አዘጋጅተህ ታውቃለህ? አዎ፣ አዘጋጅቻለሁ። አሜሪካ ከመጣህ ቤተ ክርስቲያን ሄደህ ታውቃለህ? አዎ፣ ብዙ ጊዜ ሄጃለሁ። ጋራዥ ውስጥ ሰርተህ ታውቃለህ? አሁን የምሠራው ጋራዥ ውስጥ ነው። ከኢትዮጵያ ከመጣህ ጀምሮ ወደ አገርህ ደብዳቤ ጽፈህ ታውቃለህ? ብዙ ጊዜ ጽፌ አላውቅም። በፈረስ ተጉዘህ ታውቃለህ? አዎ፣ ተጉዤአለሁ። ከዚህ በፊት እዚህ መጥተህ ታውቃለህ? የለም፣ መጥቼ አላውቅም። በአማርኛ የተጻፈ መጽሐፍ አንብበህ ታውቃለህ? አዎ፣ ብዙ ጊዜ አንብቤአለሁ። ለውጭ ጉዳይ ሚኒስቴር ሥራ ሰርተው ያውቃሉ? የዛሬ ዓመት ለ10 ሳምንት ያህል ሰርቻለሁ። ከወዳጆቹ ጋር ኖሮ ያውቃል? ሥራ ከመጀመሩ በፊት ከወዳጆቹ ጋር ይኖር ነበር። ናራቲቭ። ድርሰት። ተራራው ወንዙን ያዋስነዋል። አዋሰነ፣ ማዋሰን፣ ያዋስናል። መሬቴ 2000 ብር ተገመተ። መገመት። በሸለቆው ውስጥ ብዙ ፍራፍሬ ይበቅላል። ብዙ ወንዞች ወደ ባሕር ይፈሳሉ። መፍሰስ። የአገሩን ጠባይ ማወቅ ይጠቅማል። የዋሽንግቶን አየር ጠባይ መጥፎ ነው። ዝቅ ባለ ቦታ እኖራለሁ። ዝቅ ማለት። ኢትዮጵያ የምትገኘው በሰሜን ምስራቅ አፍሪካ ውስጥ ነው። የሚያዋስኗትም አገሮች በሰሜንና በምዕራብ ሱዳን፣ በደቡብ ኬንያ፣ በምስራቅ ቀይ ባሕርና የሶማሌ ሪፐብሊክ ናቸው። የኢትዮጵያ ስፋት 480,000 ስኩዌር ማይሎች ሲሆን የሕዝቧ ቁጥር በ20ና በ22 ሚሊዮን መካከል ይገመታል። በኢትዮጵያ ውስጥ ብዙ ወንዞች ይፈሳሉ። የኢትዮጵያ የአየር ጠባይ በ3 ክፍሎች ይከፈላል። የመጀመሪያው ክፍል ደጋ ይባላል። ይህም ክፍል በጣም ከፍተኛና ቀዝቃዛ ነው። ሁለተኛው ክፍል ወይና ደጋ ይባላል። የዚህ ቦታ አየር በጣም ጥሩና ለጤና ተስማሚ ነው። ሦስተኛው ክፍል ቆላ ይባላል። ይህ ቦታ ዝቅ ያለና አየሩ ሙቀት ነው። ጥያቄዎች። ኢትዮጵያ የምትገኘው የት ነው? ኢትዮጵያን የሚያዋስኗት እነማን ናቸው? ሱዳን የሚገኘው ከኢትዮጵያ ምስራቅ ነው። የኢትዮጵያ ስፋት ስንት ነው? በኢትዮጵያ ውስጥ ስንት ሕዝብ ይገኛል? በኢትዮጵያ ውስጥ ብዙ ተራራዎች ይገኛሉ? ስንት የአየር ጠባዮች ይገኛሉ? ስማቸውን ጥራ። ደጋው ከወይና ደጋው በምን ይለያያል? የቈላውንና የደጋውን ልዩነት አስረዳ።
በኢትዮጵያ ውስጥ በየትኛው ክፍል ለመኖር ትወዳለህ? This is the end of Unit 37.